በምዕራብ አርሲ ሲራሮና ሻላ አካባቢዎች የታጠቁ ቡድኖች በህዝብና በመንግስት ተቋማት ላይ ጥቃት ማድረሳቸው ተሰምቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ አሁን በቀጥታ መስመር ላይ ናቸው። እንደምን አመሹ አቶ ጌታቸው? እንደምን አመሹ መሰለ። እንግዲህ ባለፈው በኦሮሚያ አካባቢ በተወሰኑ አካባቢዎች ተፈጥሮ የነበረው ሁከት በአሁኑ ሰዓት መቀዛቀዙ ወይም መረጋጋቱ ይታወቃል። አሁን ይህ የተፈጠረው ችግር የዛኛው አካል ነው ወይስ ሌላ ነው? የዛኛው አካል ነው የዚህኛው አካል ነው ማለት ለጊዜው አይቻልም፣ ግን በባህሪው የተለየ ነው። ምክንያቱም ባለፈው በምዕራብ ሸዋ በደቡብ ምዕራብ ሸዋ አካባቢ ተከስቶ የነበረው ፕሮቴስት አብዛኛው ህብረተሰቡ ተቀባይነት ያለው ጥያቄ አቅርቦ በተወሰነ መልኩ ግን ያንን ጥያቄ ወደ አልተገባ መስመር ለመግፋት የሞከሩ ወገኖች ወደ ሁከትና ወደ ብጥብጥ የመሩት ነገር ነው የነበረው። ግን ኢሴንሻሊ ያ ኔቸሩ እንደተጠበቀ የቆየ እንትን ነበር። ስለዚህ ይህን ተቃውሞ ያቀረበው ህብረተሰብ ቢሆን ወደማይገባ የሁከትና የብጥብጥ ነገር መሄድ የለብንም የሚል ከመንግስት ጋር በተከታታይ በተደረጉ ውይይቶች ችግሩ ረግቦ ተቋርጦ የነበሩ የልማት እንቅስቃሴዎች ተቋርጦ የነበሩ ትምህርት ወዘተ ነገሮች ሲሰሩ የቆዩበት ነገር ያለ። ይሄኛው በባህሪው ለየት ይላል። ከአሁን በፊት ባልታየ መልኩ ያልነበሩ ታርጌቶች የሚጠቁበት አንዳንድ የእምነት ተቋማት ላይ ጥቃት የተሰነዘረበት የመንግስት የልማት ተቋሞችን ለማፍረስ የሚደረገው ጥረት በቅንጅት የተሰራ በሚመስል መልኩ የተከናወነበት ከምንም ነገር በላይ ግን እጅግ በጣም በተደራጀ መልኩ የታጠቀ ኃይል በሁኔታዎችን ለማረጋጋት በተንቀሳቀሰ የጸጥታ ኃይል ላይ ትልቅ ጥቃት በመፈጸም ከፍተኛ የሞት አደጋ ማድረስ የተቻለበት ሁኔታ የነበረው። ስለዚህ በባህሪው ስፔሻሊ የተለየ ነው የሚል ነው። ግን መንግስት አሁን እያደረገው ያለ ማጣራት እንቅስቃሴ አለ። ምንድነው አሁን ያለበት ሁኔታ? አሁን ያለበት ሁኔታ ያው መንግስት ጸጥታ ኃይሉ ሁሉንም አካባቢዎች በቁጥጥር ስር ያዋለበትና የታጠቁት ወገኖች እንቅስቃሴ የከሸፈበት ግን ደግሞ በቁጥጥር ስር መዋል ያለባቸው ወገኖች በቁጥጥር ስር መዋል የጀመሩበት በቀጣይ ግን በተሟላ ሁኔታ ምን አይነት እንቅስቃሴ ላይ ተደረገ ለህዝብ ግልጽ የሚሆንበት ነገር ነው ያለው። አሁን አንጻራዊ ሰላም በእነዚህ ሁለት አካባቢዎች የሰፈነበት ሁኔታ ነው ያለው። ጥሩ አቶ ጌታቸው ለሰጡ ማብራሪያ ከልብ አመሰግናለሁ።